አቶ ደረጀ ዛሬ በደስታ አበዱ ወይም ደስተኛ ሆኖ ዳጣዬ የመጨረሻ ጊዜ ነው ያሳዘነችኝና በጣም ደስ ያላት የእውነት ለዚህ ቤተሰብ በጣም ይገባቸዋል ደስታ። አቶ ደረጀ እንግዲህ ለብዙ ዓመት ጸጸት ሲኖርበት ወይም ደግሞ ሲጸጸት ልጅ ሞታ ወንድና ይሆን እያለ ብዙ ነገሮችን ሲያሳልፍ ነበረ። ዛሬ ላይ ግን ለመጨረሻ ጊዜ ዴን ምርመራ በማድረግ እንግዲህ ልጁ እንደሆነ አውቋል ማለት ነው። ይህንን ደስታ በጣም ነበር በእንባና በደስታ ሁለቶችም ያነቡት ማለት ነው። ዳጣ አባቷንና እህቶቿን ዋን የመሰለች እህት እንዲሁም ደግሞ ደረጀን የመሰለ አባት በማግኘቷ በጣም ደስ ብሏታል። ምንም እንኳን የተረገመችዋ ኤብዬ ምንም ብታስከፋትም ምንም ብታስቀይማትም ነገር ግን ደግሞ ዛሬ ላይ በጣም ደስ የሚል ነገር ቤተሰብን የመሰለ ስታገኝ በጣም ደስ አላት። ኤብዬ እንግዲህ እህቷ በመሆኗ ከዚህ ቀደም እንግዲህ እናንተ ናችሁ ከዚህ ቀደም አንተም የዋ አባቴ ነህ፣ ስለዚህ ዳጣዬም እንዲሁም ደግሞ ሁሎችም በጣም እርግጠኛ ነበሩ። ነገር ግን ደግሞ አንዳንድ ጊዜ በህይወት ታሪካችን ወይም ደግሞ በህይወታችን ጊዜ ብዙ ነገሮች አሉ። እውነት ይሆን አይሆን የሚለው ፍርሃት አለ። ማለቴ ይህ ታሪክ ይመሳሰልና እውነት ላይ ሲገባ እውነት ስትገቡ በጣም ከባድ ነው እና አሁን ላይ ዳጣ ምንም እንኳን የህይወት ታሪክ ተመሳሳይ ቢሆንም ነገር ግን አባቴ ላትሆን ትችላለህ፣ አቶ ደረጀም ደግሞ ልጄ ላትሆኝ ትችላለሽ፣ አንተ በጣም ደስ የሚሉን ዋህንና እንዲሁም ደግሞ አብጌ ጥሩ ሚስት ደግሞ ማርታን ሰጠዋል ፈጣሪ። እኔ ደግሞ እስከ ዛሬ ድረስ ምንም እንኳን የጎዳና ተዳዳሪ ልጅ ብንሆን አሁን ግን አቶ ማለቴ እነ ምሳሌ እንዲሁም ደግሞ ሞገስን የመሰለ ወንድም ብሩኬን የመሰለ ወንድም እና ቅድስትን የመሰለ እህት ስላገኘው ከእነሱ ጋር እህትና ወንድም ሁኜ እኖራለሁ ስትልም እንግዲህ በደስታ እንባ ነበረ የተናገረች ለአባቷ። አባቷ ዴን ምርመራውን ከፍቶ ሳይ በጣም ነበር ያዘነው። አንገቱን ድፍት አድርጎ መኪናው ላይ ቅርቅር ብሎ እያለቀሰ ነበረ፣ የደስታ እንባ ማለት ነው። ተስፋ በመቁረጥ እንግዲህ ዳጣዬም አንገቷን ድፍት አድርጋ አባዬ እባክህን እውነቱ ንገረኝ፣ ምን ሆነ? በቃ አንተ ለምንድን ነው እንደዚህ የሚያስለቅስ? ማለቴ ማልቀስ እኮ የለብም ወንድ ልጅ እንደዚህ አንገቱን ቅርቅር አድርጎ ሲያለቅስ እኔ በጣም ነው አልወደው፣ በጣም ይከፋኛል። ስለዚህ ለምን ታለቅሳለህ? አንተ እኮ ጥሩ ቤተሰብን እኮ አግኝተሃል፣ እኔ ግን ምንም ነገር የለኝም፣ ስለዚህ ማልቀስ ያለብኝ እኔ ነኝ ስትልም ከዛም በኋላ እንባውን ቀና ብሎ እንባውን ሲያፈስበት እውነት መሆኑ ገባትና ዳጣዬ የመጨረሻ ነበር አባቷን እቅፍ አድርጋ ምንም እንኳን አባዬ እያለች ብትጠራውም ዴን ምርመራውን ሳናደርግ ምንም እንኳን እንደ በፊቱ አባዬ ብለሽ እሰው ፊት ዳጠሪኝ ብሎ ቃል ገብታለት ነበርና እሷም አቶ ደረጀ አባዬ ደረጀ እያለች ትጠራው ነበረ። አሁን ላይ ግን በሙሉ አፏ ወይም ደግሞ በሙሉ ማንነቷ አባዬ ለማለት ታደላለች። የዳጣ ድራማ የእውነት በጣም ነው ደስ የሚለው፣ በጣም ነው የሚያሳዝነው። ማለትም እንግዲህ ወይዘሮ ማርታና አቶ ደረጀ አሁን ላይ ልጆቻቸው ያላቸው ክብር፣ ለቤተሰብ ያላቸው ክብር እንዲሁም ደግሞ ትዳራቸውን ያላቸው ክብር በጣም የሚደነቅ ለኢትዮጵያ ሕዝብ ብዙ ያስተምራል ያልነው ድራማ ነው። እስከ ዛሬ ድረስ ካየናቸው ድራማ እንግዲህ ዳጣ ድራማ በጣም ደስ የሚልና ብዙ ነገር ከነሱ ተምረንባቸዋል ብለን የምናስባቸው ነገሮች አሉ። ትዳር እንዴት ማክበር እንዳለብን፣ አንድ ነገር ጥፋት ስናጠፋ ያንን ጥፋት እንዴት አድርገን ነው ማበላሸት ያለብንስ ወይስ ደግሞ ማስተካከል ያለብን የሚለውን በሂደት እንዴት አስተምሮናል። ወይም ደግሞ ልጆቻችንን እንዴት አድርገን ማስተማር፣ እንዴት አድርገን በተርቢያ ማሳደግ እንዳለብን እንግዲህ የዳጣ ድራማ ብዙ ነገር ያሳየናል ብዬ አስባለሁ። ሰላም እንግዲህ ከአቶ ደረጀ አርግዛለች። ያረገዘችውም እንግዲህ አቶ ደረጀ በሰከረበት ጊዜ ነበረ። ሰላም ወዳ ፈቅዳ ነው እንግዲህ ከሱ ያረገዘችው። ስለዚህ አቶ ደረጀ ምንም ነገር አያውቅም። ሰላም የዳጣ እናት ናት። አሁንም ከዚህ ቀደም እንግዲህ አቶ ደረጀ ከሰላም ነው የወለደው። አሁንም ድጋሚ ደግሞ ሰላም የባለፈው ልጄን አጥቻለሁ፣ ድጋሚ ግን ካንተ ማጣት አልፈልግም፣ ስለዚህ ህይወቴን ተበላሽቷል፣ አንዴ ተበላሽቷል አንዴ እንትን ብያለሁ፣ ከዚህ በኋላ ማንንም አግብቼ መውለድ አልፈልግም፣ ካንተ ነው የምወልደው በማለት አሁንም ድጋሚ ስህተቶችን ተፈጥራ ከአቶ ደረጀ አርግዛለች ማለት ነው። ትዳርና ቤተሰብን አለማርፈስ ስትል እንግዲህ አላፈርስም ወይም ደግሞ ከዚህ በኋላ ምንም ነገር ማድረግ አልችልም፣ ነገር ግን አንድ ነገር ቃል እገባለሁ፣ ይህ ቤተሰብ ጥሩ
ደስ የሚል ትዳርም ላፈርስ አልችልም እስከ መሟት ድረስ እንግዲህ የአባቱን ስም ወይም ደግሞ ማንነትን አልናገርም ስትል ነበረ። ዛሬ ላይ ግን ዳጣ እና እንዲሁ ቤተሰቦቿ በጣም ደስተኛ ሆነው እንግዲህ አባትና ልጅ ደስተኛ ናቸው። ግን ለቤተሰብ ፋሚሊ ዳጣ ልጃቸው እንደሆነች አልተናገሩም ነበር። ከዛም በጣም ደስ ብሏቸው እንጠጣ በማለት ነበረ ደስተኛ ሆነው እየጨፈሩና እየጠጡ ነበር። እና በስተመጨረሻም እንግዲህ ዛሬ ደስ ያለኝን ነገር ልንገራችሁ ብሎ አቶ ደረጀ እንግዲህ ሁሉንም ነገር ለመናገር ልጄ ሲል ነበር ድራማው ያለቀ። አብዬ እንግዲህ እውነቱን ትናገር ነበረ ትስቀድም ዳጣ የአባዬ ልጅ ናት መሰለኝ እማዬ ንቄ እባክሽን አንቺ እኮ በጣም የዋህና ምንም ነገር የማይገባሽ ነሽ እማዬ እንዴት ዳጣ አባዬ እንደዚህ ይወዳታል ልጁ ባትሆን ኖሮ እያለ ስትናገር የነበረው ዛሬ ላይ የኤቢ እውነት አንድ ብሎ ወጣ ማለት ነው። ኤቢዬ እንግዲህ ምንድናት ባንልም ነገር ግን ሁሉ ነገር ታውቃለች። ለአቶ ደረጀም እንግዲህ ሰላም ያረገዘችው ከማንም ማወቅ አለብህ አንተና እማዬ በጣም የዋህ ናቸው ስትልም ነበረ። አባቷም እንግዲህ እንዴት አወቅ ሲላት እንግዲህ ስልኳን ጠልፌ ነበር ስትልም ኤቢዬ ለአባቷ ተናግራ ነበረ። አባቷም እንግዲህ ከሰላም ስልክ ላይ እንድትወጣና እንደዚ አይነት መጥፎ ነገሮችን እንዳታደርጊ ይህን አደርጋለሁ ስትይ ነገ ቁልቁል እንደምትወርጂ ወይም ደግሞ መጥፎ ሰው እንደምትሆኝ ታውቂያለሽ አይደለ? ስለዚህ ካሁኑ ካልተማርሽ ሁሌም ዘላለምሽን ለልጆችሽ እንደዚ አይነት መጥፎ ነገር እያስተማርሽ ነው የምትኖሪ። ስለዚህ ኤቢዬ እባክሽን ከስህተትሽ ተማሪ፣ ከስህተትሽ በቃ ራቂ፣ ከጥሩ ነገር ተማሪ እባክሽን መጥፎ ሴት እንድትሆኚ አልፈልግም እያለች ነበረ። አንዳንድ ጊዜ እንደዚህ ሸክ ነገሮችን ስትሆኚ ህይወትሽ ይበላሻል። ስለዚህ አሁን ላይ ሌላ ነገር ማድረግ የለብሽም ስትል ተናግራለች። ግን የሚያሳዝነው ነገር እንግዲህ እህቷን ልታስወስዳት ወይም ደግሞ ታሳግዳት ነው ማለት ነው። ኤቢ ዳጣን ማለት በጣም ያሳዝናል። አቶ ደረጀ እንኳንም አገኛት እንጂ ዳጣዬን ከዚህ በኋላ አይተዋትም ብዬ ተስፋ አደርጋለሁ። ዳጣ ድራማ እንግዲህ በጣም ደስ እና ጓጊ ነው። እንግዲህ በቀጣይ በሰፊው ይዘን እንመጣለን። ለዛሬው ግን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። አቶ ደረጀና እንዲሁም ደግሞ ዳጣ እና አባትና ልጅ ስለሆኑ በጣም ደስ ብሎናል። በሚቀጥለው ማርታ ስታውቅ ምን ትዳለች ቢለውን አብረን እናያለን።